ሚስጥረ ስላሴ አይ ቲንክ የተለያዩ ነገሮችን እየጠቃቀሽ ነው እያነሳሻቸው ያሉ ተግባራት፣ አነጋገሮችና አቀራረቦች ግን ጊዜ ያለፈባቸውና ፈጽሞ በዚህ ዘመን የፖለቲካ መከራከሪያና ነጥብ ማስቆጠሪያ የሚሆኑ አይደሉም። ከነኚህ ውስጥ አንዱ እዚህ ስክሪን ሹት ያደረግኩት መልእክትሽ ነው። በዚህ መልእክትሽ ላይ ያስቀመጥሽው እንደዚህ አይነት በሴት እናቶቻችን ላይ የማይገባ እና አጸያፊ ተግባርን የሚፈጽሙት በመንግስት አካላት ሳይሆን አንቺ የምትደግፊያቸው ጥያቄያቸው የፖለቲካ ጥያቄ ነው ብለሽ የመሰከርሽላቸው ኃይሎች የሚፈጽሙት አሰቃቂና አስነዋሪ ኢ አመክንዮአዊ ኢ ህገ መንግስታዊ የሆነ ተግባር ነው። ይሄንን ከመንግስት ጎን ሆነሽ እንዲህ የሚሰሩ እንዲህ አይነት ወንጀልን በዜጎች ላይ የሚፈጽሙ አካላትን ማውገዝ ነው ያለብሽ እንጂ እንደ ጀብደኝነት እንዲህ አይነት ጽሁፎችን መጻፍና እንዲህ አይነት መልእክቶችን ማስተላለፍ የችግሩን ባለቤት የችግሩን መነሻ ከመፍታት ይልቅ እሱን ተጠያቂ ከማድረግ ይልቅ ሌሎችን ላላጠፉት ወይም ደግሞ ተጠያቂ ላልሆኑበት ጉዳይ እነሱን መጠየቅ ስለሆነ ተገቢ አይደለም። በቃ ብልጽግና ላደረገው ጥፋት ብልጽግና ነው ተጠያቂ መሆን ያለበት። ሌሎች አካላትን ለፈጸሙ ጥፋት ብልጽግናን ተጠያቂ የምታደርግበት ምንም አመክንዮአዊ መንገድ የለም። ሊያውም እነኛን አካላት እየደገፍሽ የምርጫ ክርክርሽ ላይ ሽንጥሽን ገትረሽ ለነሱ እየታገልሽ እየተከራከርሽ መለሰሽ ደግሞ መንግስትን በዚህ ልትኮንኚው በዚህ ልትጠይቂው አይገባም፣ አይቻልምም። ይሄ ትክክለኛ መንገድ አይደለም። ይሄ ላለፉት 60 እና 70 ዓመታት ኢትዮጵያን ወደኋላ ያስቀራት እሳቤ ነው። ይሄ እሳቤ ጊዜ አልፎበታል። አሁን እያንዳንዱ ዜጋ፣ እያንዳንዱ ኃይል፣ እያንዳንዱ የታጠቀ ያልታጠቀም ላጠፋው ጥፋት ለፈጸመው ጥፋት ተጠያቂ መሆን አለበት። ድንጋይ የሚወረውረው ሌላ፣ ለሱ እያጨበጨባችሁ እሱን እየደገፋችሁ እሱን ሳትቃወሙ መንግስት እርግጥ ነው መንግስት የትኛውንም ጥቃት የመከላከል መብት አለው፣ ግዴታውም ነው። ያንን ከማድረግ ይልቅ ተቃራኒው ስለዚህ ብልጽግናን መሞገት ይቻላል። መሞገት ግን እውነታውን እየካዱ ሊሆን አይገባም። ምክንያቱም ኢትዮጵያ ከፖለቲካ ንትርኩ ወጥታ በሰላማዊ የፖለቲካ ንግግርና ድርድር ብቻ የስልጣን ርክክብና ሽግግር የሚደረግባት ሀገር እንድትሆን ይፈልጋል። ይሄ ሲሆን ብቻ ነው ኢትዮጵያ የተረጋጋች ዘላቂ ሰላምና ዘላቂ ልማት ያለ የሰፈነባት የተመሰረተባት የሀገር ልትሆን የምትችለው። እናንተ ላለፉት 60 አካባቢ ዓመታት ኢትዮጵያ ውስጥ የተለያዩ ጎጂ የሆኑ ትክክለኛ ያልሆኑ ልምምዶችን ያለማመዳችሁ ቀዳሚዎች ናቸው። ከነኚህ ተግባሮች ውስጥ አንዱ የኢሃፓ አባል እንደሆንሽ ስለማቅረብ ይሄንን የምናገረው ኢሃፓ በኢትዮጵያ ውስጥ የመጀመሪያውን የፖለቲካ ግድያ የጀመረ ፓርቲ ነው። የትኛውንም የፖለቲካ ንግግር በሰላማዊ መንገድ
ሀሳብን ሰጥቶ በመቀበል በመከራከር በመሞገት ሳይሆን በኃይል ስልጣን የመያዝ በኃይል ሀሳብን የማስረጽ ልምምድን ለመጀመሪያ ጊዜ ኢትዮጵያ ውስጥ ያስጀመረው ኢህአፓ ነው። ስለዚህ ኢህአፓ ስለ ሰላምና ስለ ድርድር ሊያወራ አይገባም። በተለይ በትጥቅ አሁን የኢትዮጵያ መንግስት እየተገዳደሩ ያሉ ኃይሎች የሚያደርጉትን ሰብአዊ ጥሰት እየደገፈ የፖለቲካ ድጋፍ እየሰጠ በሌላ መንገድ ደግሞ መንግስትን ተጠያቂ የሚያደርግ ፓርቲ በዚህ ዘመን ተቀባይነት አይኖረውም። እንደ ድሮ በደመ ነፍስ የሚመራ ሀገር አይደለም። በመርህ በመረጃ የተደገፈ ሀገር የተደገፈ አመራር ዜጋ ያለበት ሀገር ነው። እናንተ ቀይ ሽብርን ከመጀመሩ በፊት ቀይ ሽብር እንዲመጣ ምክንያት የሆናችሁ በኢትዮጵያ ውስጥ የመጀመሪያውን የፖለቲካ ግድያን ያስጀመራችሁ ነጭ ሽብር መጀመሪያ በደርግ እና የደርግ ደጋፊ በሆኑ ሲቪሊያንስ ላይ የከተማ ውስጥ ግድያን የጀመራችሁ እናንተ ናችሁ። ስለዚህ ስለ ፖለቲካ ሰላማዊ የፖለቲካ እንቅስቃሴ እናንተ ስታወሩና ሌላው አካል ሲያወራ እኩል አይደለም። ከኛ ጥፋት ከኛ ወንጀል እኛ በኢትዮጵያ ውስጥ ካለማመድ ነው ተግባር ኢትዮጵያውያን መማር አለባቸው ነው ማለት ያለባቸው።